የበለጠ የጎላና መልካም ጥሩ እንዲሆን ያደርጋል የሚል ነገር ስላለ ይሄ ክፍተቶች አሉ። ከዚህ በፊት በተወሰነ መልክ ክፍተት አለ። ይሄ ደግሞ እንደ ጎጂ ባይል ሆኖ ሴት በዚህ ላይ መሳተፍ አይገባትም፣ ሀሳብ መስጠት አይገባትም፣ ጊዜ የላቸውም በሚል እንደዚህ አይነት አስተሳሰቦች እየቀሩ መምጣት አለበት። ይህ ከሆነ ወደፊት ደግሞ በልጆችም ዘንድ ላይ ተማሪዎች ትምህርት ቤት አሁን ብዙ ጊዜ ከማሄዳቸው በፊት መስራት አለባቸውና ከመጡ በኋላ መስራት ባለባቸው ስራ ዙሪያም ላይ ለሴትም ለወንድም እኩል ድርሻ መስጠት። ሴቷ ብቻ የምትሰራ ከሆነ ለማጥናት እድል አታገኝም። ይህ ደግሞ ሄዶ በትምህርት ተጠቃሚነትና ተሳትፎ ላይ ሴቷን የሚጎዳ ነው። ይሄንን ወላጆችም እንዲያስተምሩ ጭምር ነው ግንዛቤ የፈጠር ነው። እነዚህን መሰሉትና ጎጂ ባይሎችን የማይጠቅም ባይሎችን እየተወህን እየተመካከሩ እኩል በእኩልነት ስሜት ውሳኔ በእኩልነት አንዱን ስራ እየሰራ ከሆነ ሌላ ደግሞ ሌላኛውን ስራ በመስራት በዛ አይነት በመደጋገፍና በመቻቻል ኑሮን መምራት፣ ጤናማ ቤተሰብን መምራት፣ ጤናማ አካባቢ ምቹ ሁኔታን ማህበረሰብን ሀገርንም ብሎም ኢትዮጵያን እና በዛ መልኩ ሰዎች ሁሉ ግንዛቤ ኖሮ ያው የስርዓተ ጾታን እኩልነት የማስጠበቅ የሚለው የኛ ፕሮጀክት አሮተሳ የሶሻል ኢንክሉዥን እንደ ፕሮሞቲንግ ሶሻል ኢንክሉዥን እንደ ኢንቴግሬሽን የሚለውን የፕሮጀክት ሪስን በተመለከተ ይሄንን ተግባር ማህበረሰቡ ላይ ትምህርት እየሰጠን ነው በብዙ ቦታዎች። ዛሬ ያው ላይኛ ኮዴ ላይ የት አካባቢ ነው የሚሰጡት? ከዚህ ትምህርት ጋር ታይዞ አሁን ዛሬ በላይኛ ኮዴ ላይ ነው ሰጠነው። ታችኛ ኮዴ ላይም ሌላ ደግሞ ሊሳነ ቁሳ ዳሪሻ ሌሞም ላይ ነው የምንሰራው። በሰባት ቀበሌ ነው እየሰራን ያለነው። ሊሳና 4 ቀበሌዎች ነው። ላይኛ ኮዴ፣ ታችኛ ኮዴና ሰነ ሊሳና ቁሳ እነዚህ አራቱና ዳሪሻና ፎንቆም ላይ ፕሮጀክቶች አሉን ማለት ነው። ሌሞም ላይ 7 ቀበሌ በዚህ ሰፊ የሆነ ግንዛቤ እየፈጠርን እያስጨበጥን ነው ያለነው።